97% የሚሆነው የዓለም ኢኮኖሚ 3% በሚሆኑ ዓለም ላይ ያሉ ሰዎች እጅ ነው ያለው። በውስጡ ምንም አይነት እዝነት የሚባል ነገር የሌለው የመልካም ነገር እንጥፍጣፊ ከውስጡ የተወገደበት አካል ወይም ከማንነቱ ያራቀ አካል ነው ሸይጣን። አላህ ሱብሓነሁ ወተዓላ አሁን ያልኳቸውን ቃላቶችን በተለያየ ቁርአን አያዎች ላይ ያነሳልናል። ሚን ኩሊ ሸይጣኒን ማሪድ ወየተቢዑ ኩሊ ሸይጣኒን መሪድ ይላል በሁለት የቁርአን አያዎች ላይ ማለት ነው። ማሪድ እና መሪድ ኦልሞስት ተቀራራቢነት ያላቸው ሀሳቦች ናቸው። ማሪድ ማለት በጣም አማጺ የሆነ አመጹ በቃ ለከት ያለፈ ኩራቱና ጦግያኑ እምቢተኝነቱና እብሪተኝነቱ በቃ ለከት የሌለው ማለት ነው። ይህ ማሪድ የሚለው የሸይጣን ካራክተር ነው። በዚህ በኩል ደግሞ መሪድ ደግሞ ማለት አሁን መነሻ ላይ ያልኳችሁ ነው። ምንም አይነት ኸይር ከሚባል መልካም ከሚባል ነገር በቃ ሙሉ ስብዕናውና ማንነቱን ያራቀ አካል ማለት ነው። ስለዚህ ለሰው ልጆችም ይህ ካራክተሩ ማንነቱ የሆነው አካል ሸይጣን የሚመኘው እንዲህ አይነት ባህሪ እንዲኖራቸው እንዲህ አይነት ባህሪ ብቻ እንዲኖራቸው አለ የሚገነቧቸው ስርዓቶች በአጠቃላይ ይህን አይነት ቅርጽ እንዲኖራቸው የሚፈልገው ኦኬ እሱን የሚታዘዙትና ለሱ የሚያሸረግዱ ለሱ ጎንበስ ቀና የሚሉ አካላት የተወሰነ ጥሩ የሚመስል ጥሩ ያልሆነ ኦኬ ጊዜያዊ የሆነ ደስታን የሚያገኙበት ነገር ግን ዘላለማዊ የሆነ ጸጸትን እዚሁ ዘላለማዊ ስላችሁ እንደው አኺራ ይልኩባቸው እዚሁ ዓለም ላይ በፍጹም በቃ ደስታን የማያገኙበትን ነገር ወይም ስርዓትን እንዲገነቡ ነው የሚያደርጋቸው። ለምሳሌ የዓለምን ኢኮኖሚ ብንመለከት የዓለም ኢኮኖሚ አጠቃላይ ሀብት ምናምኑ አብዛኛው ፐርሰንት እንደውም ሰሞኑን ያየሁት ዳታ የሚለው 97% የሚሆነው የዓለም ኢኮኖሚ 3% በሚሆኑ ዓለም ላይ ያሉ ሰዎች እጅ ነው ያለው ማለት። ሌላው ምንድነው በቃ የሚደክም ነው። ምን አይነት ሲስተም እንደሚገነባ አስቡት። እነዛ በጣም ትንሽ ቁጥር ያላቸው አካላት ደግሞ በቃ እንደ ሞር ኦር ለስ አላህ ያዘነላቸው ሲቀሩ ለማን አጎብዳጆች ናቸው? ለሱ አጎብዳጆች ናቸው። የራሳቸውን ጥቅም ከማስከበር ባለፈ ምንም አይነት ቅንጣት የሚባል ረህማ እዝነት የሚባል ነገር የላቸው። ሁል ጊዜ ደግሞ ጥሩ የሚባሉ ነገሮችን ከፊት ለፊት አድርገው ነው ከጀርባ ሌላ ነገር የሚሰሩት። ፍትህን ለምሳሌ ይዘው ይመጣሉ። እዝነትን፣ ሰዋዊነትን ምናምን በቃ ይሄ አንድን ነገር ማጥፋት ሲፈልጉ የጉዳዩ ባለቤት ሆኖ ይመጣሉ። አንድን ጥሩ ነገር ማጥፋት ከፈለጉ የሸይጣን ጎራዎች ወዳጆች የሱ ባለቤት ሆኖ ይመጡና በቃ ስራቸውን ይጫወቱበት። ከፊት ለፊት የሚያማምሩ ስሎጋኖችን መፈክሮችን ይዘው ይመጣሉ። ከዛ በኋላ ግን ይጫወቱብናል ማለት። ስለዚህ የሸይጣን ሌላኛው ካራክተር ምንድነው አለን? መሪዱን ማሪዱን ወሁወ ረጂሙን አይ መርጁሙን ከአላህ ሱብሓነሁ ወተዓላ ረሕመት የተባረረ ሲባል ዝም ብሎ አይደለም የተባረረው አይደለም፣ በስራው ምክንያት ነው። ኦኬ አላደርግም፣ አልታዘዝም፣ አልፈጽምም በማለቱ ምክንያት ማለት ነው። ኢንሻአላህ ስለ ሸይጣን የምንሰራቸው ተከታታይ ቪዲዮዎች ይቀጥላሉ። በቀጣይ ደግሞ ሸይጣን ስትራቴጂዎችን ከአባታችን አደም ታሪክ ተነስተን የምንቀኝ ይሆናል። ሰላም አለይኩም ወራህመቱላሂ